ከመፈልግ አንተው ጠብቀኝ ቋንቋውን ለመልእክቱ እንድገራልኝ የዝምታው ነገር ስለማይሆንኝ እንሰባሰባለሁ ግዳጅ አለብኝ አደራምላቸው ዓለም ያዳምጡኝ ዱዓቸው ነው ለኔ እርዳታ የሚሆነኝ ርሳ ላይ በእኽላስ እንደሆንልኝ ደግሞ ነፍያቸው እንዳይለየኝ እንዲያርግ በሉኝ ካይር መካውበቴ አላ ሙሐመድ ሸፊዑል ኡመቲ الصلاة والسلام على محمد وعلى آله وأصحابه السجد والصلاة والسلام من بلا حدد وعلى التابعين كلهم مجتهد وعلى أزواجهم طه ومحمد السلام ورضوان الله الصمد لك الحمد يا الله يا واحد الأحد يا أمة عشاء الركن طه محمد هذا توازن التوقف على من قد إلى يوم السلام ما يفتش كمان يزور الله تتولى فيه على محمد شفيع الأمة الله نبي قلبك مولاه قوتنا سنا إلى يوم الأبد الرحمن يتبذني توحيد قمد فالنبي سنة كتب لما هدى الله يوفق أنك يندعني وارد السوق قرر من لمكم فالنبي صحابه سندنا قيلم لي سيراتهم النوقي على الأزواج عندنا السباق لا عندنا واجر كالنزيها قدر يا زلات المسيح بلغنا فوق المقصود والمراد يا فاعل لما يريد يا رب العزة نبر سلام له ما جرى ساق نبر ما نال لجولت مكان يكبر شكروا فجينا الإسلام تغير جاءوا بجكونا بزوة شكر الله لزول جوج فوزون يقدر النبي بقرآن العالم يبصر يكونوا مدعنيا ونفلق جمرا يتغير بالله رحمته على محمد شفيع الأمة يا وقت الرسول جادك ونفر عنده قلبتنيا قرق وتاسيت وندوني زوق تفر አይደለም በገንዘብ በቃ ከቀየረ ማን ይጠየቀዋል ቀልዋ ከከበረ አገር ላገር ዞሮ አይሸጡ ነበረ ሰው ልጆች ደቀ ታፍተሻል ነበረ ስንቱ ጉልበተኛ በዚህ የከበረ خباب من الارض ከነዚህ ነበረ رضي الله عنه በይማን የከበረ ትልቅ ዛባ ነበረ ቀድሞ ካመኑት على محمد شفيع الأمة ስናገር ታሪኩን በደረሰብህ እንዴት በአላህም ነው እንደዘለመበት ከነዚህ ዘገር ጅብቶች ይዞት በጉልበት አገር ለአገር ሲዞር ሲያንከራትቱት መካ ገበያ መጡት ሰው የሚሸጥበት የሆሞን ማር ምትባል ለአንዲት ሴት ሸጡት ለስራ ኪል ነበር የገዛችበት ሀብት እንዲያስገኝላት ዘርተዋው በጉልበት ብረት ቀዝቃዥነት የሚማርበት ጓብቶ ባጭር ጊዜ ሰለጠነላት على محمد صلى الله على نبي الرحمة على محمد شفيع الأمة وخبب جهالات وتنقصوا فتجزع متاتنا فسروا وكالتات عندك وريد رسوال لنبي محمد بمكة يورال እኩሉ ያፌዛል ሌላው ይሳለቃል ከበኒ ሃሽም አንዱ ተልክ ያለው ይላል አላህ ነው የላከኝ እያለ ያወራል ቃው ተምላኮችን ብዙ አስጨንቋል ሙሐመድ ታማኝ ነበር ምን አገኝቶት ኖሯል ከፊሉ ይገረማል እኩሉ ይናደዳል አለኛ የማይሆን ነገር ብዙ ነገር ይላል የሰው ልጆች ሁሉ እኩል ናቸው ይላል ባሪያዎችን ከጌቶች ጋር ያመሳስላል ባሪያዎቻችን ያሳንስብናል አማልክቶቻችን ክብራቸውን ያጎድፋል ጭቃ ነው ድንጋይ ነው እያለ ይዘምታል ውበት ተዋርዶ መቼ ታግቷል ጉዱን ያሳዩታል ዳትና መናዜ على محمد شفيع الأمة መሮት የነበረው خبابين ሰማና ነቢዩን ፈለጉ አገኛቸውና የአላህን መልእክት ገዛቸው ሰማና እዚያ ለታመነ ሻሃዳ አለና የአላህን አንድነት ገዛቸው ነቢይነት ምስክር ሰጠና በቅድሚያ ካመኑት ሳቢቱን ሆነና እያቸውም ዋን ማርግ የባውናትና የባሪያዋ መስለም ወሬ ሰማችና እሳት ለብሳ ጎርሳ እራለችና
ዋቷን ሰማን አመጣው ከያለበት አላ ሙሐመድ ሸፊዑል ኡመት ነገዶቿ ሰምተው ተሰብስበውላት ጠየቋት ምን ችግር እንዳጋጠማት ባለ ተበላሸ ለቀድ ሰባት ከባብ ተቀበላት ሃይማኖት አካሉም መንፈሱም ነበር የገዛውት እየነና ማልክቶ አይዞ በልከተ አርኩም ወንድም አላት በሱ ባዘበት ሰባብኑ አብደልወዛ ስሙን የመሉት የቱን ነገር ለኔ ታይለኛላት ያያ አታምንም ወዛል ባላት በማለት እየተሰጋየ ጉዱን ስሙለት ይላችኋል አላምንም በድንጋይ በእንጨት በእጃችሁ ሰርታችሁ ያስቀመጣችሁት ማይጠቅም ማይጎዳን ያላምንበት በዚህ ጊዜ ስጋ ያየለበት በጣም ጨከኑበት በአጀብ ጉልበት አላ ሙሐመድ ሸፊዑል ኡመት أيها المؤمنون የሚያጅባችሁ በዚህ ሁሉ ታዝብ ነፍሱ አልተለየችው ከሁሉም ጭካኔ የሚያሳዝናችሁ አንድ ቀኑም አልማር ከባብን አየችው ከነቢያችን ጋር ቆሞ አገኘችው ምን እንደምሰራ ተከታተለችው ቀደም ብላ ገብታ ቤት ጠበቀችው ስራ ቦታው ሲሄድ ተከታተለችው እሳት ውስጥ ብረት ቀልጦ አገኘችው አንስታ ጭንቅላቱ ላይ አስቀመጠችው ከባብ ራሱን ስቶ ሲወድቆ ማየችው ከአላህ መልእክተኛ ጋር ቆሞ ስላየችው ብቻ በቀለጠ ብረት ተቆጠችው በእጅ የተቃጠልኩ ብላ አቃጠለችው እሷም በተራዋ እያዘጋጀችው በዚህ ሁሉ ታዝብ ማክበር አልቻለችው ሞት እንጂ እንደማይመለስ አወቀችው በኋላ ሸጠችው ሄደ ለስደት አላ ሙሐመድ ሸፊዑል ኡመት ሙእሚኖች እንደዚህ ሆነው ሲሰቃዩ እያሳገቷቸው አዘኑ ነብዩ ምን ያረጉላቸው ባይናቸው ያዩ ስላመኑ ብቻ በሳት እየጋዩ በሐቅ ላይ ናችሁ ይላቸዋል ዋህዩ በኢማን በክህደት እንደተለያዩ ብርሃን ከጨለማ ግልጽ ሆነው እስካዩ በትዕግስት እያዩ ሙእሚን ሙእሚናትን አላ ሙሐመድ ሸፊዑል ኡመት صلى الله على نبي الرحمة على محمد شفيع الأمة يا نبي سداد قلبي عينك نفسها بفيتكم كبك الزلعي لجمر نكاكو سنجال زلقم بزرزر يجراون هناك بالله تعمر የሂደው ሁኔታ በአላህ ተአምር ጉዱን እያሳየ ሸኛቸው በክብር ባሳለፍነው ጊዜ ስራውን ስንዘክር ከሱራ ጋልፈን መንገዱን ስንጀምር ከሱ መትረፋቸው ድንቅ ነው ተአምር መቶ ግመል ወይ ቃል ተገብቶለት ነበር ትልቅ ሀብት ነውና የሚያጓጓ ነበር ከጅምር ለመክበር የአላህ መልእክት አላ ሙሐመድ ሸፊዑል ኡመት ወጡ ለፍለጋው ቀልባቸው ተሸበር በዚህ ሁሉ ግመል ባንዲ ለመክበር እኛ ሱራቃውን ብቻ ስንናገር እሳቸውን ያገኘ ሰው ስለነበር ፈላጊው አንዱ ለታ አይደለም ባገር ከዚህ ሁሉ ጠላት ማምለጥ ታምር ነበር የሙሽሪኮች ልፋት ላይሳካ ነገር በእጃቸው አይደለም የካድሩ ቀድር ለ13 ዓመታት በዳዋ ላይ ነበር ሙሽሪኮች ታግለዋል በሚሉት ነገር በእነዚህ ዓመታት ሳይቻላቸው ሲቀር ምንም ያህል ታጋይ ትግል ብትጠናከር እውነትም አይደለም የማይቻል ነበር እስከ መጨረሻ ድካማቸው በቀር የእነሱ ፈተና ያለውት ሲቀር ሐቅን ለሚፈልግ ራሱ ዳዋ ነበር ቀልባቸው ዝግ ነበር የሚያስተውሉበት አላ ሙሐመድ ሸፊዑል ኡመት የአላህ መልእክተኛ ሲወጡ ተነስተው በአጋጣሚ ሳይሆን ቀድሞ ተዘጋጅተው ገናው ለወደፊት ምኖሩበት መጥተው አሳድ ብኑ ዙራራ ከመዲና መጥተው ሙሳብ ብኑ ዑመይርን ይዘው ያስርብ ገብተው እንደጠበቃቸው እስልምናን ዘርተው ብቻውን ለዳዋ በሰው ሀገር ገብተው የመዲና ሰዎች ወደ እስላም ጠርተው ሀገሩን ለሂጅራ ቀድሞ አመቻችተው እዚያ ዘነባተው ዳግም በስደት አላ ሙሐመድ ሸፊዑል ኡመት
النبي موسى بن جيد يفلقوت ብዙ ሰዎች እያሉ እሱን ያደረጉት ያውቁት ነበር እንዴት አርጎ እንዳሳደጉት የሚዘን ደረጃውን ያውቁት ነበር ልኩን ከዛቸው ጋር ነበር ያሳለፈ ጭንቁን እየዳዋ ቀራራ ሰልጥነዋል ህጉን አላህ ለመኑለት ዱዓቸው ነው ትንቁ እንችሎታው ብቃቱ ተፈጥሮውም ንቁ ትልቅ ኃላፊነት እሱን አደረጉ አገኘ ማረጉ ሆነ በሃይማኖት አላ ሙሐመድ ሸፊዑል ኡመት ይህን ትልቅ ተልእኮ ሲያሸክሙበት የተናገርኩትን ደግሞ ሊድገምበት ሙሳ በእንዲህ አለ ቀድሞ የሄደበት የአላህ መልእክተኛ ሄደው የሚኖሩበት ቀድሞ አመቻቸት ስራ ነበረበት ከ12 ሰው በቀር አማኝ በሌለበት ይከብዳል አማን አውቆ ላሰበበት አሳድ በአገሩ ላይ ማረፊያ ሆነለት ተልእኮው እንዲሳካ እያመቻቸለት ወደ አላህ ጥሪ ዳዋ ጀመረበት ብዙ ሰው አመነለት በአላህ አንድነት አላ ሙሐመድ ሸፊዑል ኡመት صلى الله على نبي الرحمة على محمد شفيع الأمة በየቀን ሲጀምር ዳዋም ያዳምጡ በተለይ ወጣቶች በርከት ብለው መጡ የአላህ መልእክት ከሱ ያዳምጡ አቤት ንግግሩ እንደምጣፍጡ በግልጽ ማስረጃው እየተመሰጡ እንደ መረብ ገብቶ ሳያምኑ የማይወጡ ከሙሳ አንደበት ፈልቆ የሚወጡ የአላህ ቃል ቁርአን ከሱ እያዳመጡ የመዲና ህዝቦች ለእውነት እጅ ሰጡ በሙሳ ብዳሂነት ከጨለማ ወጡ ያል ነበር የታወቁ ከመቶ ዓመት በላይ በዚያ ዘለቁ መጫረት መጋደል ዝና እንዲያሳውቁ በሆነ ባልሆነ እንደተዳቀቁ ሰላም ሆኖ መኖር በሩቅ ተናፍቁ በዚህ ጊዜ ነበር አገኙና ሐቁም በግልም በፍረት ለማመን የበቁ አመኑም አወቁ ተጠቀሙበት አላ ሙሐመድ ሸፊዑል ኡመት ከነብዩ በፊት ብዙ ሰው አለፈ ለሚያጅር ፍቃድ እንደተላለፈ የእስላም አብዮት ፈንድቶ ጎረፈ ጣዖታውያኑን ይበልጥ ያስወረፈ ቀድሞ ሳይነካ ብዙ ሰው አለፈ ጉዞ ያልሆነለት መካ የተረፈ በሙሽሪክ ታግቶ ታስሮ ተገረፈ በእስር ታጉሮ መንገድ ተቆለፈ ብላቱ ጠፍቷቸው ብዙ ጊዜ አለፈ ባመለጡ ሰዎች ሙሽሪክ ቆረፈ መካ ላይ ቤታቸውን በጉልበት ዘረፈ ሰብር ለሙእሚኖች በአዋጅ ተላለፈ በአላህ ዘንድ ተጻፈ ምንዳቸው ጀነት አላ ሙሐመድ ነቢይ ረህመት ውጤት አልባ ልፋት ሙሽሪኮች ታገሉ ለሂጅራ የሚሄዱትን ብዙ አሰናከሉ ከመካ እንዳይወጡ እየተከታተሉ ጉዟቸው ለሰላም አይደለም እያሉ ኋላ ተጠናክረው ችግር ያመጣሉ እና አቡ ሰለማን መንገድ ያገኛሉ ባለቤቱም ልጁም አብሮ ናቸው ያሉ የእሷ ቤተሰቦች እሷን ከለከሏት እንዳትሄድ አስቀሯት ከሱ ላይ ነጠሏት እሱን ግን ለቀቁት ማስቀረት አልቻሉ ብዙዎችን በእንጂ እየነጣጠሉ በአላህ እርዳታ ነብዩን ቀጠሉ ቁረይሾቹ ይበልጥ እንደተቃጠሉ ሌሎቹ እንዳይወጡ ጥበቃውን ቀጠሉ ከነብዩ መውጣት ኋላ የሚከተሉ በሙሽሪኮች መሬት ተከለከሉ ዘዴያቸው ቁጭ አሉ የሚሄዱበትን አላ ሙሐመድ ሸፊዑል ኡመት እያንዳንዶቹን ሂጅራ ጠቁም ላድርግና ለማስታወስ ብቻ አንድን ሰው ላንሳና ሱሄብ ሩም ሂጅራ ሊሄድ ተነሳና ቀድሞ ካመኑት ውስጥ አንዱ ነበረና ተደብቆ ዜድ ያዙት አገኙና ሀብት አግኝቶ ነበር ባለሙያ ነውና መካ ዘመድ የለው አስሌው ሩም ነውና አሉት ሙሽሪኮቹ ያውቁት ነበርና ስትመጣ ከሀገር ደሃ ነበርክና በሀገራችን ላይ ሀብት አገኘህና ሀብትና ንብረትን ነፍስህንም ያዝግና ጠቅልለህ ልትሄድ ተነሳ መዲና በፍጹም አይሆንም አንዱም ምረትና ወይ መቀበር ያዝ ይሆናልና ሀብታችን ሰብስቤ መሄድ የለምና ሱሄ በቆም አለና በሙጅሪሞች ፊት አላ ሙሐመድ ሸፊዑል ኡመት እንዲህ አላቸው ሱሄብን የምነግራቸው
እየቀጣዳኝ እንደሆንኩ ታውቁኛላችሁ። ይህ ሁሉ ለአንድ ሰው ተሰበሰባቸው፣ እኔ ግን አይደለሁም እናንተ ልዋጋችሁ። ከነብዩ ተነጥዬ መሃላችሁ ለገንዘብ ለንብረት ብዬ አልቀርላቸው። የሀብት ጥያቄ ከሆነ ምርጫቸው አትለቁኝም ታዲያ ሀብትን ብሰጣቸው። እያፈራሁትን ሁሉ እዚህ ትቼላቸው ልቀጥል ጉዞ ሌላስ ምን አላቸው? መድረስ ነው እሳቸውን ለእኔ ትልቅ ሀብት አላ ሙሐመድ ሸፊዑል صلى الله على نبي الرحمة على محمد شفيع الأمة قالوا مشركوቹ ሀብትን ብትሰጠን ያፈራውን ሁሉ ካስቀራልን በሰላም ትሄዳለን ለቀሃለን ከአንተ ምንም የለን ሀብትን ካገኘን ሱሄብ ነቢዩ ጋር መድረስ ነው ሙራዱ ናፍቋቸዋል ለቀናት ቀድሞ ስለሄዱ ገንዘብ ንብረቶቹን ከሱ ላይ ወሰዱ ባዶቹን ለቀቁት ቀጠለ መንገዱን እየስርብ ከመድረሱ እያለ ከመንገዱ አላህ በቁርአኑ ተናገረ ጉዱን ወጀደለትና ዋሂዱ ሰመዱ ሀብቱን አስረክቦ ለሂጅራ መሄዱን ومن الناس من يشتري نفسه وأهلنا وعيده مدينة قبامد محمد والله وجد اللي يسراه ونجبدو الله وجد اللي يسراه ونجبدو ربي البيان وصرفون اللي نبدو ملا ألت مراده هجرات امرو التي على محمد شفيع الأمة بنبي مملك قريش ويتقوته بالله فقاده كمكة وتو ሙሽኮች ተንጫጩ ምንም ላያመጡ ከቁጥጥራቸው ውጭ ስለወጡ ከከይዳቸው ሁሉ በደህና መለጡ። የቁረይሽ ባላባት በጣም ደነገጡ ሸከፉ አንድ ቀን ዞሮ እንደሚመጡ ልፋታቸው ከሽፎ ተስፋቸውን ቆረጡ። እየቀሩ ተቀጡ በደበ ቁጭት አላ ሙሐመድ ሸፊዑል ኡመት ወላሂ ነቢዩ ለሰው አዛኝ ናቸው ከሙሃጅሮች ኋላ መቅረታቸው ሙሽሪኮቹ አደጋ እንዳያደርስባቸው ከራሳቸው በፊት ቀድሞ መላካቸው ዘዴ እየፈጠሩ እየለያዩአቸው መካን የለቀቁት በርከት ያሉ ናቸው። አብዱራህማንም ነው አውፈ ዑስማንም ቀድሟቸው እናምዛና ቢላል ከቀደሙ ናቸው ከእስር አንሳሮች ከወንድሞቻቸው መዲና ከተማ ተሰብስበውላቸው የነቢዩን መምጣት ሲጠባበቋቸው ደግሞ በመንገድ ላይ ተዘገዩባቸው ደህንነታቸው እንደው እያሳሰባቸው ሙሽሪኮች አደጋ እንዳያደርሱባቸው ሙእሚኖች ተጨንቆ ሜዳ ጠበባቸው ልጅ አዋቂ ሲያዝ ወንድ ሲጠባበቋቸው ምን ችግር ገጥሟቸው እያሉ ሲቀጥል ደግሞ እኔ ያለኝ አንድ የጓደኛዬ ታሪክ ነው። በጣም የሚያስቅ ታሪክ ማለት ነው። የሆነ ጊዜ ተሰባስበን እንደዚህ ስናወራ ምን አለችኝ? ለመጀመሪያ ጊዜ ሳውዲ ስትሄድ የመጀመሪያው ነው ቪዲዮ ነው። ይሄን ቪዲዮ በነገራችን ላይ ታየዋለች። ብትኖር ታወራው ነበር እሷ ማለት ነውና ቶብ የሰውየው ቶብ የለም የሰውየውን ቶብ ለሷ ዩኒፎርም አድርጋ ማለት ነው ሴትዮዋ ዩኒፎርሙን ለብቻ ይሄን አሁን ለብሰሽ አምጪ፣ ይሄኛውን ደግሞ የሰውየውን ቶቡን አሁን ተኩሰሽ አምጪ ብላታለች። እሷ ደግሞ ዩኒፎርሙን ይሄንን አሁን ለብሰሽ አምጪ አለቻትን። ዩኒፎርም አስቀምጪና ይሄን ለብሰሽ ነው እያለ ይመስላታል የሰውየውን ቶብ ማለት ነው። ከዛ ለብሳ መጣች የሰውየውን ቶብ እና ጥምጣሙን አሁን ለብሰሽ ተኩሰሽ አምጪ ነው እሱ ያለቻት። ከዛ እሷ ቶቡን ከነ ጥምጣሙ ሽክ ብላ ሰውቡን ከነ ጥምጣሙ አለች። ሾክ ብዬ ለብሼ መጣሁ ሳሉ ወይኔ አላለች ሰውዬው። ከዛ ምነው ታሪ ሾፌ ታሪ አላት አለች። ምንድን ነው ስላት ልብስ ያለበሳቸው ለብሳ መጣች። ሴትዮዋ በሳቅ ወደኋላ ፍንድት አለች አለች። በሳቅ ሞተች አለች። እሷ ሴትዮዋ ናት ጥፋተኛ ገባሽ። ቶቡንና የእሷን ዩኒፎርም በአንድ ሰጠቻት። ይሄ እኔ ካለች ላንቺ ነው አለቻት ዩኒፎርሙ። ይሄን ደግሞ አልሄን ስትላት ተኩሰሽ አምጪ ስትላት አሁን ስትላት አልሄን ከው ጂቢ ነው ያለቻት።
እሷ ግን አሁን ይሄን ለብሰሽ ነው ያለቻት ምስራት አበላሸችብን እኮ አክባር ያንቺ ገጠመኝ ወይ ጉዳችን ፈል አንዷ ደግሞ እንደዚህ እሷ ደግሞ ዝባላ ጣይ ተብላ ነው። ይሄን ታሪክን ያወራኝ አሰሪ ነው። ስቶር እያጸደና ዝባላ ጣይ ብያት ወጣች አለ። ከዛ ያን ዝባላ ጥላ ሂጂ ዝባላ ጣይ ብያት ሂጂ ጥላ ስትመለስ በር ቆርቆረች አለ። ምን ስላታለ እኔ ዝባላ ልጥል የሄድኩት ልትል እኮ ነው እሷ። እኔ ዝባላ ልጥል የሄድኩት ልትል ነው። ምን ስላት እኔ ዝባላ አለች። እኔ ዝባላ ልጥል የሄድኩት ነኝ ልትል ነው። ከዛ እኔ ዝባላ ስትለኝ በቃ እኛ ማለት ነው ለምን እንደሆነ የጣን ማጨሻው ዘጋ ሁሉም ሰው ይሳሳታል አይደለም። የኛ አውርጅ እጣን ማጨሻው እዛ ጋር አድርገው ቀዩን ከመሃል አድርገው ቀዩ መሃል ላይ አድርጊ እና እኔ ያለኝ የጓደኞቼ ገጠመኝና ይሄ ከሶስተኛ አልጋ ላይ የወደኩት መቼም መረሰው የሰዓት ችግር ሰዓቱን ሊገባኝ አልቻለም ነበር። ሊገባኝ የኛ ልጆች ክፋታቸው ግን በጣም ከባድ ነው። መሆን የለበትም። ብንረዳዳ ደስ ይለኛል። እውነት እኔ ያላወቅኩት ካየሽ ማለት ነው ከኔዎች ካየሽ ምን ብትሞት የራሷን ዜጋ ነው አሳልፋ እኛ አሁን ስደት ላይ ዋናው ነገር ምንድነው? አንተሳሰብም። ገባሽ? ራሳችን ችግራለ አሁን ብንተሳሰብ ስራ ግን ስራ እንደ ኢትዮጵያውያን ስራ የሚሰራ ሰው የለም። እንደ ኢትዮጵያውያን ስራ አንድነት የለም ችግራችን። እና ደግሞ በቋንቋም ሆነ በሁሉም ገጠመኝ እኛ ጋር ነው ብዙ ያለው። አዲስ ስትመጪ አንዷ እኮ ጂደር አምጪ ተብላ ጂደር እንግዲህ ነው ላምና የላም ጥጃ ማለት ነው። እሷን ፍለጋ ግቢው ወይነዛ አምጪ ተብላ ምንም ፈልጌ አጣኋለች። ሴትዮዋ ጂደር ምን እንደሆነ አውቀሻል ስትለኝ ይሄ እኮ ነው ስትለኝ ይሄማ ደስት ነው አልኳት አለች። ከባድ ነው ወላሂ። አዲስ እያለሽ በጣም ከባድ ነው ሁሉም ነገር። አንዷም እንደዚህ ክሊኒክስ አንጭ ተብላ ማለት ነው። ብዙዎቹ ክሊኒክስ ነው ኩዌት መናዲ ማለት ነው። እሱን እኔ አላውቅም። ክሊኒክስ ኩዌት እንደዛ ነው። መናዲልና እንትን ፋይል ነው ስለምሰማ ክሊኒክስ ሌላ ስም ቢኖረው አላውቅም። ወደ ባለፈው አንድ ዱባይ ነገር ሌላ ክሊኒክስ የኩዌት ቋንቋ ነው። በቃ የኩዌት ሰዎች ናቸው ማለት ነው። ሊለቃጥ ይባላል ካልሲ። እዚህ ግን ሹራብ እኔ ብዙ ጊዜ ምን ይሰራል ለሴትዮ እኔን ሰጥቻለሁ። ሹራብ ሲሉ እንትን ውስጥ ላይ ሹራብ ማለት ያው ካልሲ ነው። ለቃት ዚፕ እኮ እናንተ ለምሳሌ የገጠመኝ ጮህ ብለሽ ለተመልካች እንዲሰማ እኔ ለምሳሌ አረብ ሀገር ስደርስ ላይ ብዬ ኩዌት ያለችን ሴትዬ ነስፊ ዱንያ ስትለኝ እኔ ደግሞ ምን አስቤ መሰለኝ ዱንያ ዙልያ ነስፊ ዱንያ ነስፊ መጅሊስ ያሊ መጅሊስ ነው። ከዛ ደግሞ ሩዝ 25 ኪሎ ሩዝ አራገፍኩኝና ጆንያ ያለሽ መስሎሽ ማለት ነው። ጆንያ በሚለው ተረገምኩት በራሴ ማለት ነው። ከዛ 25 ኪሎ እንደምንም ተንጠራርቼ ከእንትን ይዤ ወረድኩኝና እየወደኩ እየተነሳኝ ይዤ ወረድኩኝና እንደምንም ገልብጬ ወገቤ ሳይቆረጥ ገልብጬ ጆንያውን እያራገፍኩ
ያው